እስቲ አንዴ ብቻ ጊዜ ስጡኝ። ራሴን አለመከፋት እየሞከርኩኝ ነው፣ ግን የምሬን ነው የምላቸው። ከፍቶኛል፣ ከልቤ ነው። በፊትም እንደዚህ እያልኩኝ ግን አብቻ ያውቃለሁ፣ ግን ዛሬ የምሬን ነው የምላቸው። ከፍቶኛል። አለመከፋት ግን እየሞከርኩ ነው ያለሁት። ፈጣሪ ይመስገን ብዙ ጊዜ መከራ ህይወቴ እንደዛ ነው ያለፈው፣ ግን አሁን አልቻልኩም። የሚገርመው ነገር እና ተስፋ እንዳልቆርጥ እባካችሁ የምላችሁ ብቻ ተስፋ እንዳትቆርጡ። አንዳንዴ የሚገርመው ነገር እቺ ህይወት በጣም ከንቱ ነች፣ ታውቃላችሁ። ዋጋ ታስከፍላለች። እባካችሁ አንድ ምክር ብቻ ልምከራችሁ፣ አንድ ምክር ብቻ። እግዚአብሔር ይመስክሬን ነው። አንድ ደቂቃ እንኳን ለእናንተ ጊዜ የማይሰጥ ሰው እንኳን ማሰብና ማስታወስ አይነት ትዝ እንኳን የማትላቸውን ሰው መፈለግ ምን አይነት ስቃይ ነው? እስከ ዛሬ ድረስ ለእኔ ቦታ ስሰጡ የነበረው እኔን የሚፈልጉኝ ሰዎች አለመፈለጌ ዋጋ አስከፍሎኛል። የምሬ ነው። ዛሬ የምላችሁ ብቻ ከልቤ ነው። ዋጋ አስከፍሎኛል። እኔ የማይናፍቃቸውን ሰው መናፍቅ፣ የማይፈልጋቸውን ሰው መፈለግ አይቻልም። በጣም ከንቱ ነች። ይገርማል። አንተ የምትፈልገው ሰው አይፈልግህም። አንተን የምፈልገው ሰው ደግሞ አንተ የሚፈልገውን ሰው አትፈልግም። አንተን እንኳን መፈለግተውና ማየት የማይፈልገውን ሰው ደግሞ ትፈልጋለህ። የምሬን ነው የምላቸው። ይህንን ስላቸው ደግሞ ከልቤ ነው። አለማልቀስ፣ አለመከፋት እየሞከርኩኝ ነው፣ ግን ከፍቶኛል። ፋሚሊዎቼ ከልቤ ነው የምነግራቸው። እግዚአብሔርን ከፍቶኛል በጣም።